ሰላም አለይኩም ወረህመቱላሂ ወበረካቱ ውድ የጤና ሚዲያ ተከታታዮች እንደምን ሰነበታችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ቪዲዮ ይዤ የመጣሁት አዲስ ነገር የብዙ ሰዎች ችግር ስለሆነው በተለይ በሴቶች ላይ በብዛት ስለሚከሰተው የእንቅርት በሽታ ይሆናል። በዛሬው ቪዲዮ በተለይ የረጅም ጊዜ እንቅርት በሽታ ተጠቂ ለሆኑ ሰዎች ያለ መድኃኒት ወይም ደግሞ ያለ ቀዶ ጥገና እንዴት በተፈጥሯዊ መልኩ የእንቅርት በሽታ ማስወገድ ይቻላል ወይም መከላከል ይቻላል የሚለውን ይሆናል። በዋናነት ተገቢውን ምርመራ ካደረግን በኋላ እንግዲህ ምን አይነት አመጋገብ መከተል አለብን ወይም በተለይ ቁርስ ላይ ምሳ ላይ ወይም ደግሞ እራት ላይ ምን አይነት ምግቦችን መመገብ አለብን የሚለውን እነግራችኋለሁ። እንዲሁም የተከለከሉ ምግብና መጠጦች አሉ በተለይ እንቅርት በሽታ ካለብን እነሱ ምንድን ናቸው፣ አይነተኛ ምልክቶቹ ምንድን ናቸው የሚለውን መቼ ደግሞ ወደ ሕክምና መሄድ አለብን የሚለውንም በአጭሩ እነግራችኋለሁ። ስለዚህ ቪዲዮውን እስከ መጨረሻው ለማየት ሞክሩ። መረጃው ለብዙ ሰዎች እንዲደርስ ሼር፣ ላይክ ማድረጋችሁን እንዳትረሱ ማለት ነው። አሁን ቀጥታ ወደ ጉዳያችን እንገባለን። ከሁሉም በፊት እንግዲህ ወደ ተፈጥሯዊ መፍትሄው ከመግባታችን በፊት የትኛው አይነት የእንቅርት በሽታ እንዳለብን የትኛው የእንቅርት በሽታ ችግር እንዳለብን በምርመራ መለየት ያስፈልጋል ማለት ነው። በተለይ የቲ4 የቲ3 እና የቲፒኦ ወይም ደግሞ አንቲቦዲ ኢንፌክሽንም ካለው አንቲቦዲ ምርመራ በማድረግ የትኛው የእንቅርት አይነት መሆኑን መለየት አለባችሁ። በሁለት አይነት መልኩ ነው እንግዲህ መለየት የምንችለው። አንደኛው በእንቅርት እጥረት ምክንያት በእንቅርት ሆርሞን እጥረት ምክንያት ወይም ደግሞ ሃይፖታይሮይዲዝም የምንለው ነው። ሁለተኛው ደግሞ በእንቅርት ሆርሞን መብዛት የሚመጣው ወይም ደግሞ ሃይፐርታይሮይዲዝም የምንለው ነው ማለት ነው። በተለይ በሴቶች ላይ ከዚህ በኋላ በምጠቅሳቸው ምክንያቶች የእንቅርት ሆርሞን እጥረት ወይም ደግሞ ሃይፖታይሮይዲዝም ኦልሞስት 70% ወይም ከዛ በላይ የሚሆንን ፐርሰንት ይይዛል እና በዛሬው ቪዲዮም በተለይ ስለ እንቅርት ሆርሞን እጥረት ምክንያቶች እና መፍትሄዎች ነው ማለት በሰፊው የምናየው። በቀጣይ ቪዲዮ ደግሞ ስለ እንቅርት ሆርሞን መጨመር ወይም ሃይፐርታይሮይዲዝም የምነግራችሁ ይሆናል። በተለይ በዋናነት እንግዲህ ለእንቅርት ሆርሞን እጥረት ከሚዳርጉን ምክንያቶች አንዱ ምንድነው? በቂ እንቅልፍ አለመተኛት፣ ከፍተኛ ውጥረት፣ ጭንቀት፣ ስትረስ ሊሆን ይችላል። በተለይ ሴቶች ላይ ደግሞ ከእርግዝና ጋር በተገናኘ ከወሊድ ጋር ጡት በማጥባት ማለት ነው። በእነዚህ ምክንያቶች ስትረስ ወይም ደግሞ ለአውቶ ኢሚዩን በሽታ የመጋለጥ እድላችን ይሄ ደግሞ እንቅርታችን በቀላሉ በጣም ሜታቦሊክ የሆነ ስራ ስለሚሰራ ለረጅም ሰዓት ለሃሺሞቶ ታይሮይዳይቶስ ወይም ደግሞ ለአውቶ ኢሚዩን በሽታ ወይም ደግሞ ለኢንፍላሜሽን ለቁስለት ሊዳረግ ይችላል። ይሄ አንዱ መንስኤ ነው። ሌላኛው የአዮዲን እጥረት ነው። አዮዲን እንግዲህ በቂ ቲ4 የምንለው ነው የእንቅርታችን አስፈላጊ ሆርሞን እንዲመረት የሚያደርግ ግብአት ማለት ነው። የአዮዲን እንዲመረት ያደርጋል እና የአዮዲን እጥረት ካለ በተለይ በቂ የሆነ የገበታ ጨው ማንወስድ ከሆነ ለእንቅርት ሆርሞን እጥረት እንዳረጋለን። ሌላኛው የጉበት ላይ ችግር ነው። ከዚህ በፊት እንደነገርኳችሁ የጉበት ችግር ካለ 70% የሚሆነው የእንቅርት ሆርሞን ይቀንሳል። ስለዚህ የጉበት ችግሮች የጉበት ስብ ሊሆን ይችላል ወይም ደግሞ የቆየ የጉበት ህመም ለዚህ ሊዳርገን ይችላል። ሌላኛው የሆድ ዕቃ ችግር ነው። በተለይ የሆድ ድርቀት ካለ የአንጀት ብግነት ሊሆን ይችላል፣ የጨጓራ አሲድ መቀነስ ሊሆን ይችላል፣ የተለያዩ የሆድ ዕቃ ችግሮች ሲቦ ሊሆን ይችላል ለዚሁ ለእንቅርት ሆርሞን እጥረት ሊዳርጉን ይችላሉ። ሌላኛው የቪታሚንና የሚነራል እጥረት እንደዚሁ የእንቅርት ሆርሞን እጥረት ሊዳርገን ይችላል። በተለይ የሴሌኒየም፣ የዚንክ፣ የቪታሚን ቢ12፣ የኦሜጋ 3 እና የፕሮቲን እጥረት ካለ በተለይ ከምን አይነት ምግቦች ይገኛሉ እነዚህን እንዴት መመገብ አለብን የሚለውን እነግራችኋለሁ። ሌላኛው የምግብ አለርጂዎች ናቸው። የምግብ አለርጂዎች እንግዲህ ብዙዎቻችን በተለይ ከስንዴና የገብስ ዝርያ የተገኙ የበቆሎ ዘሮችን ማሽላ ሊሆን ይችላል ምግቦችን እንመገባለን። እነዚህ ደግሞ ለአውቶ ኢሚዩን በሽታዎች ሊያጋልጡን ይችላሉ። የግሉቲን ውጤቶች ማለት ነው። የወተት ውጤቶች ሊሆኑ ይችላሉ። አኩሪ አተር፣ ስኳርና ጣፋጭ የበዛባቸው ምግቦች እነዚህ ለአውቶ ኢሚዩን በሽታዎች ወይም ደግሞ ለአለርጂ ሊያጋልጡን ይችላሉ። በተለይ እነዚህ ምግቦች የማይስማሙን ከሆነ ካላቋረጥን ለእንቅርት ሆርሞን ሊዳርጉን ይችላሉ ማለት ነው። ስለዚህ እነዚህ ዋና ዋናዎቹ ናቸው። እንግዲህ አይነተኛ የሆኑ ምልክቶች አሉ የእንቅርት እጥረት ካለብን ማለት ነው። የመጀመሪያው ቅዝቃዜን መፍራት ወይም ደግሞ ለቅዝቃዜ በጣም ሴንሲቲቭ መሆን ማለት ነው። ቅዝቃዜ በቀላሉ ሌላ ሰው የማይበርደው እናንተ ዝም ብሎ ከመሬት ተነስቶ በቀላል ቅዝቃዜ ይበርዳችኋል፣ ብርድ ይላችኋል። ይሄ አንዱ ምልክት ነው። ሌላኛው ተደጋጋሚ ድካም ነው። ምክንያቱም እንቅርት እንግዲህ ከፍተኛ የሆነ ሜታቦሊዝም ሰውነታችን ውስጥ ያደርጋል እና እንቅርት ሆርሞን ከፍተኛ ጥቅም አለው። ያ እጥረት ካለ ድካም ይሰማናል። ሌላኛው የማይጠፋ የሰውነት ክብደት ማለት ቦርጭ ወይም ደግሞ መቀነስ አንችልም። በተለይ እንቅርት ሆርሞን እጥረት ካለ ምግብ ሽርሽሪታችን ዘገምተኛ ስለሚሆን የሰውነታችን ክብደት በቀላሉ አይጠፋም ማለት ነው፣ ያስቸግረናል። ሌላኛው የሆርሞን መዛባት በተለይ ሴቶች ላይ የወር አበባ መዛባት ሊሆን ይችላል። እንዲሁም ደግሞ ከልክ ያለፈ ደም መፍሰስ ሊሆን ይችላል። ለማርገዝ መቸገርም ሊሆን ይችላል። እነዚህ ነገሮች ካሉ የእንቅርት ሆርሞን አንደኛው ምልክት ነው ማለት ነው። ሌላኛው ደግሞ መርሳት ወይም ደግሞ ብሬን ፎግ ነገሮችን ለማስታወስ ለማገናዘብ መሞከር አንችልም ማለት ነው። ስለዚህ ይሄም በተለይ ከአእምሮ ጋር የተገናኘ ነው ሊመስለን ይችላል። የስነ ልቦና ችግርም ሊመስለን ይችላል። ነገር ግን የእንቅርት ሆርሞን ሊሆን ይችላል ማለት እጥረቱ ማለት ነው። ሌላኛው የልብ ምታችንም ዝቅተኛ ሆነ በተለይ ምክንያቱም
እንቅርት ሆርሞን ከፍተኛ እንትን ነው ያለው ጥቅም ነው ያለው በዚህ በልባችን ጤንነት ማለት ነው። ስለዚህ የልብ ምታችን ይቀንሳል። የፀጉር መርገፍ፣ የጥፍር ላይ ችግሮች መሰንጠቅ ሊሆን ይችላል፣ የቆዳ ድርቀት ሊሆን ይችላል። እነዚህ አይነት ነገሮች ሊከሰቱ ይችላሉ ማለት ነው እንቅርት እጥረት ካለብን። ሌላኛው ተደጋጋሚ የሆድ ድርቀትም እንደዚሁ የምግብ ሽርሽሪ ስለሚቀንስ ማለት ነው። በአይን ዙሪያ መሸብሸብ፣ የአይን ዙሪያ ማበጥ፣ የሰውነታችን እብጠትም በብዛት ይከሰታል ማለት ነው እጥረቱ ካለብን። ስለዚህ ምንድነው በዋነኝነት እነዚህ ምልክቶች ካሉ ቀጥታ በተለይ ሴቶች ከሆናችሁ ምርመራ ማድረግ በተለይ በደማችሁ ውስጥ ያለውን የቲ4 የቲ3 ቲኤስኤች ሆርሞን የምንለው ታይሮይድ ስቲሙሌቲንግ ሆርሞን የቲፒኦ አንቲቦዲ ምርመራ በቀጥታ ማድረግ አለባችሁ ማለት ነው። በመቀጠልም እንግዲህ በምርመራ ውጤታችንን ከታወቀ በኋላ ምን አይነት አመጋገብ ወይም ደግሞ ምን አይነት ቪታሚንና ሚኒራሎችን መመገብ አለብን የሚለውን ነው የምናየው ማለት ነው። እንግዲህ በዋናነት በተለይ በደማችን ውስጥ ያለውን የቲ4 መጠን ቼክ ማድረግ አለባችሁ። በተለይ በቂ የገበታ ጨውም ደግሞ መውሰድ አለብን ከሁሉም በፊት ማለት ነው ማረጋገጥ አለባችሁ። በተለይ በሴቶች እና ነፍሰ ጡር እናቶች ከ3 እስከ 4 ሻይ ማንኪያ የሚሆን በቀን መውሰድ አለባችሁ ማለት ነው። በደንብ መውሰድ አለባችሁ። ምግብ ላይ መጨመር አለባችሁ። ምን አይነት ምግቦች መመገብ አለባችሁ የሚለውን ወደ ኋላ ላይ እነግራችኋለሁ። ሌላኛው ደግሞ በተለይ ከሰውነታችን ውስጥ ከገባን በኋላ ቲ4 ወደ ቲ3 በቀላሉ እንዲቀየር በቂ የሆነ የእንቅርት ሆርሞን እንዲመረት የሚያደርጉ ቪታሚንና ሚኒራሎችንም በአግባቡ መውሰድ ወይ በሰፕልመንት መልክ ሊሆን ይችላል። በተለይ የሴሌኒየም፣ ዚንክ፣ አይረን፣ ቪታሚን ኤ፣ ቪታሚን ቢ12 አይነት ቼክ ማድረግ ምርመራ ማድረግ ያስፈልጋል። እጥረት ሊኖር ስለሚችል እነዚህንም በበቂ ሁኔታ መመገብ ያስፈልጋል ማለት ነው። እዚህ ላይ አንድ መጠንቀቅ ያለባችሁ ነገር ምንድነው? የአዮዲንን ወደ ሰውነታችን መመጠጥ የሚከለክሉ ምግብና መጠጦች አሉ። እነሱንም መጠንቀቅ አለባቸው። በተለይ የእንቅርት ቀዶ ጥገና ያደረጋችሁ ሰዎች ወይም ደግሞ የቆየ የእንቅርት ህመም የእንቅርት ሆርሞን እጥረት ካለባችሁ እነዚህን ምግቦች ማስወገድ አለ ወይም ደግሞ መቀነስ አለባችሁ ማለት ነው። በተለይ ክሩሲፈረስ ቬጂቴብል የምንላቸው እንደ ጎመን፣ ቆስጣ፣ የአበባ ጎመን፣ ስፒናች፣ ብሮኮሊ አይነት እነዚህ አትክልቶች የአዮዲን መጥፎ ሆነው ሳይሆን የአዮዲንን አብዞርብሽን ይቀንሳሉ። ስለዚህ ወይ በደንብ አድርጎ አብስሎ መመገብ ነው፣ ካልሆነ ደግሞ መቀነስ ያስፈልጋል ማለት ነው። ሌላኛው ስኳር ድንች ሊሆን ይችላል፣ ስትራውቤሪ እንዲሁም ደግሞ ቅድም የነገርኳቸው ወተት ውጤቶች ግሉቲን ያላቸው ምግቦችን እንደ በቆሎ፣ ስንዴ፣ ማሽላ አይነት ምግቦችን መቀነስ በተለይ ችግሩ ካለብን ማለት ነው። ጥሬ ወተት በተለይ ቡና አብዝቶ መጠጣት እነዚህ አልኮል መጠጥ እነዚህ የአዮዲንን አብዞርብሽን ወደ ሰውነታችን በቀላሉ እንዳይመጠጥ ሊከለክሉ ስለሚችሉ መጠንቀቅ ያስፈልጋል ማለት ነው። ሌላኛው በተለይ የእንቅርት እጢ እብጠት ካለብን እንቅርታችን አብጦ ከሆነ ሜይቢ ሊያብጥ ይችላል አንዳንድ ጊዜ አብጦ ከሆነ በተለይ የጉሎ ዘይት ሊሆን ይችላል ወይም ደግሞ ዋልነት ኦይል ዘይት ሊሆን ይችላል። የዋልነት ኦይል ማሳጅ ማድረግ እንችላለን ማታ ማለት ነው። እብጠቱ እንዲቀንስልን ማለት ነው። ሃይፐርትሮፊው እንዲቀንስ በእነዚህ ማሳጅ ማድረግ እንችላለን በጉሎ ዘይት ማለት ነው። ይሄ አንዱ ማስታወስ የምፈልገው ነገር ነው። አሁን ቀጥታ ወደ አመጋገቦቹ ስንመጣ በተለይ ምን አይነት አመጋገብ መከተል አለብን? ቅድም የነገርኳችሁ ቪታሚንና ሚኒራሎችን ለማግኘት በቂ አዮዲን ለማግኘት የግዴታ ተመጣጣኝ ምግብ መመገብ አለብን። የመጀመሪያው በተለይ ቁርስ ላይ ከቁርስ ጀምሬ ስነግራችሁ የለውዝ ቅቤ ስሙዚ መጠቀም ትችላላችሁ። የለውዝ ቅቤ ስሙዚ ፋት በቂ ስብም ለሰውነታችን ሪከቨር እንዲያደርግም ያደርጋል። ፕላስ ቅድም የነገርኳችሁ እነ ቪታሚን ኤ ፋስፎርብል ቪታሚኖችን ኦሜጋ አሲድ ማግኘት እንችላለን። ሌላኛው ቡትቻ ነው። ቡትቻም ከፍተኛ የሆነ ቪታሚንና ሚነራሎች እንደ ሴሌኒየም፣ ዚንክ አይነቶችን ማግኘት እንችላለን። የእርጎ ስሙዚ ሊሆን ይችላል። እርጎም ከወተት ይልቅ እርጎ ወይም ደግሞ ቅቤ ነገር መጠቀም ትችላላችሁ። የሽምብራ ቂጣ ፍርፍር፣ እንቁላል ፍርፍር እንደዚህ አይነት ምግቦችን ብንጠቀም ቁርስ ላይ በቀላሉ ሪከቨር ማድረግ ይችላል ማለት ነው። እንቅርት ችግር ካለብን ምሳ ላይ ደግሞ የሱፍ ፍትፍት መጠቀም እንችላለን። የምስር ሾርባ መጠቀም እንችላለን። የአዋዜ ስጋ ጥብስ፣ የተልባ ፍትፍት ወይም ደግሞ አሳ በአትክልት ሊሆን ይችላል። እንደዚህ አይነቶችን ምግቦች ምሳ ላይ በመመገብ በቀላሉ እንቅርታችን በቀላሉ ሪከቨር እንዲያደርግ ማድረግ እንችላለን። ራት ላይ በተመለከተ የአጥንት መረቅ ሊሆን ይችላል። ይህም ከፍተኛ የሆኑ ቪታሚኖችን በተለይ ፋስፎርብል ቪታሚኖችን ማግኘት እንችላለን። ሪከቨር እንዲያደርግ ማድረግ ይቻላል። የአሳ ሾርባ ሊሆን ይችላል። የምንቸት አብሽ ወጥ ሊሆን ይችላል። አዚፋ እነዚህ ምግቦችን ቁርስና ምሳ እራት ላይ በመመገብ በቀላሉ የእንቅርት ችግር ካለብን በተለይ ቲኤስኤች፣ የቲ4፣ የቲ3 ሆርሞናችን በቀላሉ በደማችን ውስጥ እንዲስተካከሉ ማድረግ እንችላለን ማለት ነው። ስለዚህ መረጃው ለብዙ ሰዎች እንዲደርስ ሼር ላይክ ማድረግ አትርሱ ማለት ነው። መድኃኒትም የምትወስዱ ከሆነ እነዚህ ምግቦች በብዛት መውሰድ አለባችሁ ማለት ነው እስከሚስተካከል ድረስ። በተለይ እነዚህ ሌቮታይሮክሲን፣ አርሞር፣ ሎጉሎስ 2% አዮዲንም ሊሆን ይችላል። ሰፕልመንቶች አሉ ኦሜጋ 3 ሊሆን ይችላል።
በጎን በመውሰድ አመጋገቡን በትክክል በመከተል በቀላሉ የእንቅርት እጥረት ካለባችሁ ማስተካከል ትችላላችሁ ማለት ነው። የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።